ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም መሳሪያ መምዘዙ አይደለም ያንን ነገር እንዳገኘ የበቀደሙ ቀጠሮ ላይ ፖሊስ ተናገረ እንግዲያው ይሄ ሁሉ ያለ እኔ አልተናገርኩም አንድ ቀን ወጥቼ ከልጁ ጋር የሆነ ነገር ምን አለ ከልጁ ጋር ልሉኝ ይችላል በየዝማት ይሄ ሁሉ መረጃ ሳገኝና ያባትየው ለክሶ ሳይግም እህቴ ብትሆን ዝምላለሁ ወይ ወጥቼ መናገር ጀመርኩኝ ያ እኔ ዋንተ ኮ ሲንግሪ ንራል ለቤታ ኪቹኮ በሬዶኮ ወኩታ አከመሌ ወኪን ከደኬሰ ወኪን ከራኬሰ ኢቴቲ ኢገ ራባሲቲ ኦብሬ ቲንኪንግ ደበርተ መሌ አበደን ፊነጂስ ቀኑ ራሱ አላጠፋች በምንም ሴት ልጅ እኔም እንደ ሴት ማስበው እሱን ነው በቃ ንቅንቅኩ እንደለመደው እግሩን አነሳ then finally she passed እኔ አንድ ነገር ነው እኔ of course እኔ አባትየውም በሆነ ኖሮ ሌላ ምን ነገር አደረገው ያስፈራራ ዳዋላይ ስቶክስ እኮ ቤቱ እንዳለ እኮ ተበሳሳኩ ነው ግድግዳው አባቴ ሽጉጥ እንደ እንትን ነው ከኪሱም ያወጣው ልክ እንደደና ነገር በየእንትኑ ራሱ ማለት ነው ሰውየው ብዙ መረጃ አፍሮኛ ጋር ይመጣል there is a lot of crime records on him እንደ ወንድ እንደ ጓደኛ እንደ girlfriend ብቻ ሳይሆን እኮ እንደ ኦሮሞ በየመንገዱ ቀንና ዳይት እኛን የሚያዋርዱ የማፊያ ግሩፕ እኮ ሜምበር እኮ is a mafia group that is it እንዴ ከሷ ጀርባ እኮ ብዙ ባለ ጊዜ ያስባለ እኮ ዛሬ ከፍ ዝቅ ያደረገ መከራ የሚያበላን እኮ እሱና የሱ ሜምበሮች የሱ ክሮች የሚያደርጉት ክራይም ነው በነገራችን ላይ ዛሬ ቆሎ ለኦሮሞ ህዝብ ቆሎ ውድ ነው ለነሱ ግን ጥይት እንደ ቆሎ ነው የምናውቀው ጉዳይ ነው ከጫላ ቡልቱሜ ጋር እኮ ሲተቋቁሱ በየመጠጥ ቤቱ እኮ ጠርሙስ ላይ ሽጉጥ እየተኮሱ እኮ በሽጉጥ ከፈትኩ አልከፈትኩም የሚባለው እኮ that's a fact that's the truth that's the reality ስለዚህ እኔ አሩጌ I'm so sick እንደዚህ ሳያት ማለት ነው እኔ ማየትም እኔ የሚያየም ልብ የለኝ ከናትም ከህትም ጋር የተፈጠርኩ ስለሆንኩ ማለት ነው አሰን ኦሮሞ ደግሞ it's very hard እንኳን አይደለም ለኔ ለሌላውም ብሄር ወይም ለሌላው ማህበረሰብ ሊሆንና ሊታይ የማይችል ነገር ሳይ ማለት ነው I'm so sick ይሄንን አይን ሳይከሷ አይገባትም ግን አድርጎባታል ፋይናሊ ግን absolutely ደም ረክጦ ክፉኛ መጥቶ ደሟን አፍሶ ይችላል ፓስት ይችላል ህይወቷ ተቀጨው ምንም ጥርጥር የለውም ይሄ ምንም ነገር የሚባል ምንም ነገር ይባል ማለት ነው ነገር ግን ሰማተር ኦፍ ታይም ደሟ የእግዚአብሔር ደም ነው እያንዳንዳችን ወላ ሙስሊም ሆን ኦሮሞ ክርስቲያን ሆን ከምንም ሆን እግዚአብሔር የፈጣሪ ደም ነው የፈጣሪ ደም አዞረንባታል እኮ አላህ ነው ወይ ደግሞ እግዚአብሔር ነው በየቀኑ ለዚች ምስኪን ልጅ እየቆመ ያለው እኮ እግዚአብሔር ወይ አላህ ነው እንጂ እኮ እቺ ልጅ እኮ እኛማ ሰዎችማ ከደበቁ ቆዩ ነገ መልካም ይሆናል ይሄ የሴት ልጅ ባህሪ ነው በነገራችን ላይ እንደ ኢትዮጵያውያን ደግሞ እንደ እርኩስ የኢትዮጵያ ወንድኔን ጨምሮ ይሄ የሴቶቻችን የቀንና የሌሊት ዕጣ ፈንታ ነው ነገ መልካም ይሆናል ያለው እናቶቻችን ይደነቃላል የቀነኒ ነገር ያየ ሰው ፈጣሪ የለም የሚለው ራሱ ተመልሶ በፈጣሪ የሚያምን ነው የሚመስለኝ ይሄንን ተአምሯን ቢያይ እነሱ ይደብቃሉ ያወጣል እነሱ አፉን ሲይዙ በቂጥ ይወጣል በቂጥ ተሸፍኖ ባፍ ይወጣል እንጀምር እግዚአብሔር እነሱ ስራቸውን የተያዙት በመደበቅ ፈጣሪ የተያዘው ደግሞ እውነቱን በማውጣት አይገርምህም እኔ ፎቶ አሁን አንድ ሰው ይሄን ፎቶ ሰው ሴቶች ራስን አታነሳም ህይወቷ እንደሚያልፍ ታውቃ አንድ ቀን እንደሚገላት ታውቅ ነበር አየህ ይሄ ነገር እንዲቀመጥ ፈልጋለች እንደሚገላት ታውቃለች ሟፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው አንዴ ሚውት አድርጉልኝ ይቅርታ Thank you. አንዷለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ
መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አመቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዱ ዓለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደ ኋላ መንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሱ። አንዱ ዓለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አርጓታል ሜንታሊም ፊዚካሊ። እና ለላሂ ወይኔ ለራጁ ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ከሌላ በከዛ ከዛ በፊት ነው። ይሄ ነፍ ጊዜ ነው የሚያደርግባት ሰው ይሄ ነው መሳሪያ ሲጀመር እንትሩ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል እንግዲህ ማለት ነው። አዎ መስታወት ነው የተበሳው። በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ የቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ አንደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁ እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነውና ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችው ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አርጋ የመጣችው። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ምናምን ታይዛ ስትሄድ በቃ እዛ ጋር እሷ እና ሰው ለምንድነው ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን